ለምንድን ነው እኔ እንደዚህ ታደርገኝ? ለምን አሞኛል እኮ አመመኝ ማርያምን አሞኛል። ደከመኝ እናቴ። ሙርሲ ሰው ከፈለክ አውራልኛል ብራዘር። ደከመኛል ፈልግ ማንንም ማውራት ማንንም ካላወራ ደግሞ ቤተክርስቲያን አልቀስ። ቤተክርስቲያን ነው የሚለቀሰው። በቃ ላይ ባረለም ሙርሲ ወለ ሰው ከፈለክ አውራን አለንኛ። አንዴ አውራ አንዴ አውራ ነቤት የተስማ አንዴ አውራን እንዳታወርደኝ አንዴ አውራኝ ሙርሲ አንዴ አውራኝ አንዴ ናልክሻለሁ ቤቷ እጃልክሻለሁ ማታመጥ አሁንም እጃለሁ ነቤትን እጃለሁ ነቤት አልሰማኝም ነቤቷ እጃለሁ ነቤቷ እጅ ለምኛታለሁ ማርያምን ለምኛታለሁ ነቤትን ለምኛታለሁ ነጇን አልሰማም ብላኛለሁ። ለማዘምኝም የኔ እናት በማርያም ስሚ እንደው ገና ምንም አላየሁም እኮ እናቴ በማርያም ስሚ የኔ እናት እኔ ያጠፋው ገና እኮ ልጅ ነኝ። ደከመኝም ቤት ስቃዩ ደከመኝ ስቃየው ማርያም ስቃየው እናት ሁሉም ትንሹም ትልቁም ነው ቤት ደክሞኛል እናቴ በማርያም ወይ አጥኝ በግደኝ ማርያም ግደኝ። ሙርሲ አድመት ተረጋጋ። በጣም ጎበዝ። አሁን ጥሩ እየተረጋጋ ነው ያለው። ጎበዝ አንተ ጀግና ልጅ ታውቃለህ። ጀግና ነህ፣ ትችላለህ ወንድም። አድምጥ፣ ዝም ብለህ አድምጥ፣ እንዳትነካ፣ ዝም ብለህ አድምጥ። ሙርሲ መቤት እየሰማች ነው። ተመልከት፣ ወደ ራስህ ተመለስ። ጀግና ልጅ ነህ። አየህ ብዙ ወገን እንዳላየው ብዙ ወገን አለ። አየህ ማንንም አልፈልግም፣ ማንንም ድጋፍ አልፈልግም። ደክሞኛል፣ ቤቴን ደክሞኛል። ተረጋጋ። ቆይ እንደዚህ አይደለም ሙርሲ፣ አንተ ጠንካራ ሰው አይደለህ እንዴ? እግዚአብሔርን ጠንካራ ሰው ነህ። ደግሞ ጊዜ ይፈጃል እንጂ ሁሉም ነገር ይሳካል። እመነኝ፣ የተሻለ ነገር ይመጣ። ሙርሲ አታወርደኝ፣ እግዚአብሔርን ይመረኛል። ሙርሲ ፕሊስ አታወርደኝ። ምን ተፈጥሮ ነው? ሙርሲ እንዳታስወጣት ፕሊስ እንዳታስወጣት። ማርያምን አትወደኝም መቤቴ። ዝምሽን ነው የምጠራው። ከሰው ብቻ ነው የምታረጊው፣ ከሰው ብቻ ነው የምታረጊው። ለምን ወረ ወንድሜ በፈጠረ ተው አታስወጣኝ። በፈጠረ አምላክ ችግር ካለ ንገረን፣ እኛ እናግዛለን። የምትፈልገው ሙርሲ በእግዚአብሔር በማርያም ሙርሲ ውጣ ወይ አናግረን። የምትፈልገው ሙርሲ በፈጠረክ ኧረ ወንድሜ ውጣ በእግዚአብሔር ምን እሺ ምን ሆነ ነው ወንድሜ? ማርያምን ደክሞኛል። ምን እናግዝክ ሙርሲ? ምን እናግዝ በፈጠረክ ሙርሲ በእግዚአብሔር ኧረ በፈጠረኛ ምንም እንደምልህ ግራ ገባኝ። ግን ውጣ ወይ ደግሞ ምን እናርግልክ ሙርሲ? ምን ወንድሜ ምን ሆነ ነው? ባክ ኧረ በፈጠረ አምላክ በማርያም ኧረ በፈጠረክ ተው ሙርሲ በእግዚአብሔር። ኧረ ጋይስ እንደው የምትቀርቡት ወይ ያስወጡት ወይ ምን ሆነ ነው ንገሩኝ።
አልሰማኝም፣ እሱ አልሰማኝም። ለምን አልሰማኝም? ለምን ሰዎች ሙርሲ በፈጠረ አምላክ ሙርሲ እኛ እናግዛለን። ሆነ ነው ምን ተፈጥሮ ነው? አሳውቀን እባክህን። ምን ሆነት ነው? ቆይ እኔ ምን አደረኩ? እኔን እኮ ትሰማኛለች እኮ እኔን እኮ ተቃጅ ለዛ ነው አንዴ ስልጣን ያላችሁ ሰዎች አንዴ ፕሊስ እያለኝ አይደለም አንዴ እንድተባበርና ስልኩን ዋትስአፕ ላይ ያላችሁ ሰዎች ደውሉ። ኧረ እባካችሁ ደውሉና አስወጡት። አጠገባ ሞርሲ ዝንቀል አጠገባችሁ ያላችሁት አሞኛል ነው የሚለው ጋይስ እኮ ሙርሲ ተረጋጋና ከዛኛ አለን እናግዛለን። እንዴ እባክህ ተረጋጋ። ሙርሲ ስማኝ፣ ሙርሲ ስማኝ፣ ሙርሲ ስማ። ብዙ ነው እንዴ ሙርሲ ብዙ ተነጋግረን የለ እንዴ? አንተ ጀግና ልጅ እኮ ነህ። በእናትህ በደንብ አስበሽም መቤት የተደረስልህ ወንድም እግዚአብሔር ካንተ ጋር ነው። አይዞህ እናንተ ኮሜንታተር አትሳቁ፣ አትሳደቡሽ። ኮሜንታተሮች ፕሊዝ እስኪ ኮሜንታተር አድርጉ ፕሊዝ። ኮሜንት ባለማድረግ እንተባበር ውዶች፣ ኮሜንት ባለማድረግ እንተባበር። ብትችሉ አድርጉ። የሃይማኖት ስድድብ ላይ አትግቡ። ኮሜንት አትጻፉ። ማንም ሰው ኮሜንት አትጻፍ። ሙርሲ በጣም ጎበዝ ልጅ ነው፣ እናውቃለን። ጎበዝ ልጅ ነህ፣ ጀግና ልጅ ነህ። ሁሉም ማድረግ ትችላለህ። ነገ ሌላ ቀን ነው ወንድሜ። ስለ መድኃኒዓለም በእመቤት የሆነብህ ተረጋጋ። አንተ ጀግና ልጅ ነህ። አይ ነው በቃ ፕሊስ። ወደ ኢትዮጵያን በውስጡም በገርሞች ያላችሁ መጥፎ ኮሜንት አትጻፉ። እግዚአብሔር ይሁንባችሁ። ሰው ጥሩ አይደለም። የሰው ልጅ በእንደዚህ አደባባይ ወጥቶ እንደዚህ እየሆነ ተው ፕሊስ። በቃ አሁን ያለፈ ወይም ማለት ነው ቤት የተፈጠረበትን ነገር አደባባይ ላይ መናገር ካልፈለገ በውስጥ ለሚላቸው ሰዎች ይናገር። እዚህ ጋር ግን አዎ ሙርሲ እኛ እህት ወንድሞች ካለ እናግዛለን። ላይ አሳውቀን ውጭ መናገር ማትፈልግ ከሆነ እንዴት ነው? አንዴ ብቻ ጠንካራ ሰው ነው። በእግዚአብሔር ተረጋጋ። አንተ ጠንካራ ነህ። እንደዚህ አይሆንም እኮ ዝም ብሎ ማልቀስ እንደዚህ ሳይሆን ተረጋጋ፣ ራስን አረጋጋ። ተረጋጋና የሆንከውን ንገረን። እዚህ አደባባይ ላይ የሚወራ ነገር ከሆነ ንገረን። የተፈጠረውን ነገር አስረዳንና በምንችለው መጠን በሰው የሚታገዝ ከሆነ ከእግዚአብሔር በታች እኛ በምንችለው እናግዝ እና ተረጋግተህ የሆንከውን ለመናገር ሞክር። ከማት ስላለቀስ ምንም እንትን የሚል ነገር የለም። ኮሜንት ተባበር ጥሩ ሙርሲ እባክህን ላይቭ ላይ እንደዚህ መሆን ጥሩ አይደለም። ለምን አልሰማኝም? እሷ ለምን አልሰማኝም? ምን ሆነክ ነው? ቆይ ሙርሲ ለእኛ ለምን አትነግረንም? ሙርሲ አንድ ጊዜ ቤት አንዴ እንትን ልበለው ወንድሜ እንዴት እንደምወድ ታውቃለህ? ወንድሜ እንዴት እንደምወድ ታውቃለህ? ፕሊስ ሙርሲ በእግዚአብሔር ስም ተረጋጋ። አንተ ጎበዝ ልጅ ነህ። ረጅም ዓላማ ያለ ልጅ ነህ። ቅን ልጅ ነህ። ደግ ልጅ ነህ። ሁሉም ነገር እንትን ይደረጋል። አይዞህ። ብዙ ነገር ተነጋግረናል። ሙርሲ በመድኃኒዓለም ሆነ በነገው መድኃኒዓለም ሆነ በመቤት የሆንብህ ወንድሜ ብዙ ሰው ይወዳል። ተመልከት፣ በጣም ብዙ ሰው ይወዳል። ብዙ ሰው ያከብራል። እግዚአብሔር ይድረስልህ። በእውነት በጣም ሙርሲ አድምጥ። እህቶችን አድምጣቸው። ሽኔን አትስማ። እህቶችን አድምጣቸው። ተረጋጋ። አይዞ ሰምታለች። መቤቴ ከአንተ ጋር ነች። መቤቴ ከአንተ ጋር ነች። መቤቴ ከአንተ ጋር ነች። ሙርሲ አንተ ጀግና ልጅ ነህ። አንተ ማለፍ ትችላለህ። አንተ መራመድ ትችላለህ። አንተ ጎበዝ ልጅ ነህ።
የኔ ጀግና ነህ፣ በርታ፣ ጎበዝ ነህ፣ ተረጋጋ። እመቤቴ ከአንተ ጋር ነች። እመቤቴ መንፈስ በአንተ ጋር ይሁን ወንድሜ። አይዞህ፣ ተረጋጋ። አይዞህ፣ ተረጋጋ። ሰምታለች። ተረጋጋ። ሙርሲ አድምጠኝ ፕሊዝ ወንድሜ፣ አንተ ጀግና ልጅ ነህ ታውቃለህ። አሁን ጠዋት ሌላ ቀን ነው የኔ ጌታ። በእግዚአብሔር ስም ውዶች፣ የኔ ስልክ ብሎክ አድርጎታል ይመስለኛል። ስልኬን እያነሱ ሰዎች ይደውሉለት። ወደ እኔ ስልክ አትደውሉ፣ በእናታችሁ ወደ እኔ ስልክ አትደውሉ። ኧረ ተረጋጋና ከዛ ለኛ ነገር በጣም ቤታ ግቢና እንዲያናግሪው። ቤታ ግቢ። ምን አልክ? ቤታ አንቺ ግቢና አናግሪው። አንድ ደቂቃ አነጋግሪው። አንቺ ማነጋገሩ አለ እያወራ ነው። በተቃለን አስገቡትኝ። ሙርሲ ግን ተው ግን ሙርሲ ተው፣ ለሚያልፍ ቀን ተው ወንድሜ ሙርሲ። ይሄ ቀን ያልፋል። ለሚያልፍ ቀን እንደዚህ አትሁን። ተው ወንድሜ ተው፣ ሙርሲዬ ተው። በእግዚአብሔር ንገረን እስኪ፣ ለሰው የሚነገር ከሆነ ንገረን። ለምን አልሰማችኝም? ልደተ ቃልን አስገቡት ጋይስ፣ ልደተ ቃልን አስገቡት። ብቻዬን እኮ ነኝ እናቴ። እንደምን አንቺ እንደዚህ ታደርጊኛለች? እኔ የሚያረግ ለሰው ክፉ አንተን እናንተ የሰማችሁ የለም። ሙርሲ መቤቴ እንዳንተ የሰማችሁ የለም። አንተ በጣም እድለኛ ልጅ ነህ። አንተ መቤቴ ልጅ ነህ። በጣም ጠንካራ ልጅ ነህ። በጣም አማኝ ነህ ሙርሲ። ተረጋግተህ ለምን ለህዝቡ አታስረዳም? ያለው ነገር አንተን አክብረው ነው። ሰው እንዳለ አንተን የሚወድ ሰው ነው እዚህ ጋር ቁጭ ያለው። ገብቶሃል አይደል? ያለውን ነገር ረጋ ብለህ አስረዳ። በቃ የሆነ ነገር ብትሆን ነው እዚህ ጋር ቁጭ ያልከው አይደል? ኤርሚ አስረዳን ብለን ባንጠይቀው ነው የሚሻለው። ምክንያቱም ነገረን ባንለው የተሻለ ነው የሚሆነው። ስለዚህ ሰው የሚነገር ቢሆን ነው እኮ ላይቭ ከፍቶ እዚህ ጋር ወንድማችን ስሜቱን እያንጸባረቀ ያለው። ገብቶሃል አይደል? የሆነ ነገር የሚረዳ ነገር ሲኖር ነው። ስለዚህ ትርጉምም ያለው የላይቭ መክፈትም ህዝብ ማየቱም ትርጉም ያለው ሰው የሚረዳው ሲሆን ነው። ካልነገረንማ ታዲያ ምንድን ነው ጥቅሙ? የዚህ ላይቭ ጥቅም መልካም እንዳልክ ከነገረ እንዴት እናግዘዋለን? ላይ ችግሩንም አላወቅንም። ካልተናገረውን ምንም እናደርግ ሙርሲ መጀመሪያ እኛ ትልልቅ ሰዎች ነን። በቃ ተረጋጋ። ሁሉም ለበጎ ነው። በጣም ምን እንደተፈጠረ ብቻ ንገረን። ምን እንደተፈጠረ እሺ ቆይ ታዲያ ለምንድን ነው ሙርሲ እንደዚህ የምትሆነው? ወንድሜ ላይቭ ላይ ወጥተህ ችግርን ንገረን። በቃ እንደዚህ አታልቅስ። ወይኔ አምላኬ አባቴ። እስኪ እናንተ አጠገቡ ያላችሁ የምትኖሩ የላችሁም? እስኪ አጠገቡ ሂዱ። ምን ሆኖ ነው? እኔ ምን አውቄ በፈጠረን ቆይ አትደውሉለት። ማያነሳ ከሆነ አትደውሉለት። እስኪ በቃ ማያነሳ ከሆነ አትደውሉለት። በቃ የባሰ ሞር ህዝቡ እንትን አትበሉት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ሙርሲ ወንድም አይቶች ነው እዚህ ጋር ሙርሲ ስማኝ፣ አሁን እኮ አይኖ የሆነ ነገር መልኳችሁ በማርያም ተውን። በቃ ውረዱና ሂዱ ተጫወቱ ጌማችሁን። በማርያም ውረዱ። ኧረ እኛም ጌሙ የት ሄድብናል? ነገም አለ ግን ጌሙ የት ሄዳል? አንተ እንደዚህ እየሆንክ እንዳለ ከላይ ቦተው ነው የመጡትኝ። እንዳለ ሁላችንም እኮ ከላይ ቦተን ነው የመጣ ነው። ላይ ሆነን ስንልክላት አትቀበልም። አንተን ለማረጋጋት ነው የመጣ ነው አይደለ? አንተኛ አክብረንህ እንደመጣን ለምን አክብረህ ያለውን ነገር ለምን ተረጋግተህ አትነግረንም? ቆይ ያልፋል እኮ ይቀሙስ ያልፋል እኮ ያልፍና እንትን ይላል። ስለዛ
ለሚያልፍ ቀን ተው ወንድሜ፣ ነገ ጥሩ አይመጣም። ንገረን፣ ተረጋጋይት። ኦኬ ማልቀስክ ይወጣልሃል፣ ምንም ማለት አይደለም። ግን ደግሞ ከዚህ አይዞሽ ወንድሜ፣ ምን ላግዝክ? አይዞክ አይዞክ፣ ያጋጥማል። ግን በቃ አይዞክ፣ ምን እናግዝህ? እሺ ንገረን፣ ተረጋጋ። ወይ አምላክ ያ እስራኤል፣ ወይ ራሴ ያመመኝ ነገር ኤርሚ ማርያምን አመመኝ ጭንቅላቴ። አይዞሽ ቆይ እንዴት ምን ሆነ ነው ወንድሜ? እግዚአብሔር እንደሚያደርስ ሞርሲ እስካሁን አለቀስክ፣ እኛም ቁጭ ብለን የታግሰናል ለመስማት። ስለዚህ አሁን ደግሞ የሆንከውን ተረጋግተህ ንገረን። ከኛ መፍትሄ ካለ ከኛ መፍትሄ እንፈልግ፣ ከኛ መፍትሄ ከሌለ ደግሞ የሆነው ነገር እናድርግላችሁ። በጣም ብዙ ነገር ስለዚህ ተረጋግተህ ንገረን። ለእንትን ብቻ አይደለም ብሮ የምታለቅሰው እርዳታ በገንዘብ ብቻ እኮ አይደለም። ገንዘብ ብቻ አይደለም ወንድሜ፣ ገንዘብ ብቻ አትስብ። የምንረዳም ነገር ለመሰለኝ ይሄ ሁሉ ህዝብ ተቀምጦ አንተን ብሎ ይሄ ሁሉ ህዝብ መጥቶ በጣም ብዙ ሰዎች እየተጨነቁ ነው፣ እኛንም ጭምር ማለት ነው ወንድሜ። ገባክ? እና ላይክ ለሚያልፍ ቀን እንደዚህ አትሆን፣ ነገን አስብ። ሙርሲ መቤቴ ደግሞ እንኳን ጠይቃት ለምናት አይደለም ታረጋግጥ እኮ። አይዞህ ተረጋጋ። ላይቭ ላይ እንደዚህ ስለወጣ የሆነ ምክንያት ይኖራል። ችግር ባይኖርብህ እኮ እንደዚህ አትሆንም አይደለም? እንደዚህ እኛ እናውቃለን። ተው ሙርሲ፣ ሚዲያ ላይ እንደዚህ መሆን ጥሩ አይደለም። በእግዚአብሔር ወንድሜ ሙርሲ፣ ዛሬ ስሜታዊ የሆነ የምታደርገው ነገር ነገ ከነገ ወደ ሁልጊዜ አሁን የሚቀመጥ ነገር ነው። ተው በቃ ወንድሜ፣ እግዚአብሔር እኛ ለዛ ብለን ነው። አይዞህ የቤተሰብ ጉዳይ ነው፣ የቤተሰብ ጉዳይ ነው ሙርሲ፣ የቤተሰብ ጉዳይ ነው ሙርሲ፣ የቤተሰብ ጉዳይ ነው ሙርሲ። ምንድን ነው ወይስ ያመመህ ነገር አለ ወይ? የፋሚሊ ጉዳይ ነው? ምንድን ነው የተፈጠረው? ተረጋግተህ እስኪ ሙርሲ። ይኸውልህ ስለሚወድ እኮ ነው የሚደውሉልህ ሰዎች። ሙርሲ እኛ እኮ ተጨንቀን አክብረን ጉዱ ፈላ። እሺ አሁን የጨነቀህን ነገር ደግሞ እኛም ጓደኞች ነን፣ ሶሻል ሚዲያ እስካለ ድረስ እዚህ ተመልካቹም እንደ ፋሚሊ ነው። ገባ? ስለዚህ ከሰው ልጅ መፍትሄ ሊኖር ይችላል ከእግዚአብሔር በታች። አሁን የሆንከውን ተረጋግተህ ለእኛ ንገረን። የብሩ